ሰው ዳንኤልን የሚያስበው ምንም አይነት ጉዳት የማያደርስና በጣም የተረጋጋ ሰው እንደሆነ ነበር። እሱም ጊዜውን የሚያሳልፈው ቤት ውስጥ ልጆቹን በመንከባከብ ወይንም ደግሞ ስራ ቦታ በሚገባ በመስራት ነበር። ለ18 ዓመታትን ቤተሰቦቹን በሚገባ ሲያስተዳድር ነበር። ምንም አይነት ችግር ውስጥ ገብቶም አያውቅም። የዳንኤልን ትክክለኛ ማንነት ሆነ ያለውንም አቅም የሚያቅሰው አልነበረም። አንድ ቀን ከሚስቱ ጋር በሚዝናኑበት ወጣት ልጆች ፎቶ እያነሷቸው ሲቀልዱባቸው ነበር። ዳንኤልም ወደ እነሱ በመሄድ ያነሱትን ፎቶ እንዲያጠፉ ይጠይቃቸዋል። እነሱ ግን በጭራሽ አልሰሙትም። ፎቶውንም ሶሻል ሚዲያ ላይ ፖስት ያደርጉታል። ላይም ጁስ ይደፉበታል። ሚስትየውም ከዚህ ሁሉ ውርደት በኋላ ዳንኤል ልጆቹን ይመታቸዋል ብላ ስትጠብቅ እሱ ግን ንዴቱን ዋጥ በማድረግ ትቷቸው ይሄዳል። ወደ ቤታቸው ሲመለሱ ሚስቱ መጥፎ ስሜት እንዳይሰማው በማሰብ ልታጽናናው ትሞክራለች። ዳንኤል ግን ምንም አይነት ምላሽ አልሰጣትም። እሷም ያሰበችው በተፈጠረው ነገር ስለተሸማቀቀ ዝም እንዳለ ነበር። እሱ ግን ዝም ያለው ፎቶ ሶሻል ሚዲያ ላይ ከወጣ ከገዳዮች ለአመታት ሲደበቅ ስለነበረ በአንድ ፎቶ ምክንያት የመሰረተው ሰላማዊ ህይወት እንዳይፈርስበት በማሰብ ነበር። ሚስቱም ባሏን አቅመቢስ አድርጋ በማሰቧ በሚቀጥለው ቀን ቦክስ ለመለማመድ ታስባለች። በሁኔታውም ተናዳ ስለነበር በኃይል እየተለማመደች ነበር። ሳታስበው አሰልጣኟን ትመታታለች። በዚህም አጋጣሚ ከልጅቷ ጋር በፍጥነት ይግባባሉ። ሻይ እየጠጡ እቺ ሴት ስለ ባሏ በጣም ብዙ ጥያቄ ትጠይቃታለች። ሚስትም ምንም አይነት ጥርጣሬ ስላልነበረባት ስለ ዳንኤል ብዙ ነገር ትነግራታለች። ዳንኤልም የፈራው ነገር መድረስ ጀምሯል። ልጁንም ይዞ ሱፐርማርኬት በነበረበት ጊዜ ልክ ፍሪጁን ሲከፍት ከጀርባው አንድ የሚያውቀው ሰው ወደሱ ሲመጣ ይመለከታል። ይህ ሰውም ዳንኤልን ለመግደል ይሞክራል። ዳንኤልም ሰውየውን እጅግ በጣም በኃይል በመምታት ይጥለዋል። ቀጥታም ወደ ቤት በፍጥነት ይሄዳል። ደረጃው ስርም የደበቀውን ሻንጣ ያወጣል። ሻንጣ ውስጥም ለቤተሰቦቹ በሐሰተኛ ያሰራው ፓስፖርት፣ መሳሪያዎች እንዲሁም ደግሞ ቤተሰቦቹን ይዞ ለመጥፋት የሚበቃው በቂ ገንዘብ ነበር።